የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሐምሌ 11 2004 ዙልሂጃ 18 1443 ዓመተ ሂጅራ እንሆ በይፋ ፕሬዝዳንቶቹ በቦታቸው ቁጭ ብለው የዛሬው መግለጫ ለመስጠት በይፋ ተከፍቷል ማለት ነው። ፕሮግራሙን በዱዓ ነው የሚጀመረው። ሼክ ፈይሰል ዱዓ እንዲያደርጉ ተጋብዘዋል። ሼክ ፈይሰል بسم الله الرحمن الرحيم. بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. بسم الله الرحمن الرحيم. إنا فتحنا لك فتحا مبينا ليغفر لك الله ما تقدم من ذنبك وما تأخر ويتم نعمته عليك ويهديك صراطا مستقيما وينصرك الله نصرا عزيزا. اللهم يا رب يا رب يا رب أدخلهم مدخل صدق وأخرجهم مخرج صدق واجعل لهم سلطانا نصيرا. الله يا الله يا الله ይህንን ነስር እንዳሳየን የወደፊቱም ነስር ላይ ነስርን አሳየን። ኡመቱንም አንድ አድርገው ሙስሊሙን አንድ አድርገው። ያ አላህ እኛ የመረጥናቸውን የተመረጡትን አንተ እርዳቸው፣ አንተ ቁምላቸው፣ አንተ ምራቸው፣ ወጥ በሐቅ አንተው እንዲያስተዳድሩ አድርጋቸው። ያ አላህ ያ አላህ ከቀልባቸው ዱንያን መሐባ አውጣባቸው። ያ አላህ ሁሉንም ነገር ግራ አድርግላቸው። ይህንም ላደረከልን ለከ الحمد والشكر يا رب العالمين. እኛን ለፋ ለረዳን ለእኛ አንድነት ለተጨነቀው ለመሪያችን አብይ አህመድም ለእኛም ሂዳያ ውስን ያ ረብ ያ ረቢ በሐቅ ነስረው፣ ሐቅን አሳየው፣ ሐቅ መንገድ አስኪደው፣ መጨረሻችንንም ያ አላህ በኻቲመ ኸይር በኻቲመልን ያ አላህ ያ አላህ ለአብይ አህመድም ለሚኒስትሮቹም ለገባሮቹም ሂዳያውን ስጣቸው፣ በሐቅ እርዳቸው፣ ሐቅ መንገድን አስኪዳቸው፣ በሐቅ ጎናቸው ቁምላቸው፣ መጨረሻቸው አሳምርላቸው፣ ኻቲማችንን ኻቲማቸውን አሳምረው። ያ አላህ ያ አላህ ረበና ተቀበል ሚና ኢነከ አንተ ሰሚዑ ልዓሊም ወቱብ ዐለይና ያ መውላና ኢነከ አንተ ተዋቡ ረሒም ወግፊር ለና ያ ረበል ዓለሚን። ኡመቱን ጠቅላላ ጎናቸው የሚቆም አድርግላቸው። ሙስሊሙን ጎናቸው ቆሞ የሚረዳ አድርጋላቸው። የአዲስ አበባ ሰዎችንም የሚረዷቸው አድርግላቸው። ለዚህ ለተሳተፉት፣ ላታገሉት፣ ለደከሙት፣ ለወጣቶቹም፣ ለመሻይኾቹም ለሁሉም ጀዛቸው አስደስታቸው፣ መጨረሻቸውን አስደስተው፣ መጨረሻቸውን አስደስተው። ያ ረብ የምንደሰትበት፣ ሙስሊሙ የምፈረጅበት፣ ሙስሊሙ አንድ መሆንበት፣ ሙስሊሙ ድል ያገኝበት፣ ሙስሊሙ ይዛ ያገኘን የምልበት ያድርግልን። ያ አላህ መሽርቅና መግሪብን፣ ሰሜንና ደቡቡን ሐርቡን አቁምልን፣ ጦርነትን አቁምልን፣ ሰላምን አውርድልን። ሰላንተ ሰላም ወሚንከ ሰላም ወለይከ የኡዱ ሰላም ፋዒና ربنا وسلام وادخلنا دارك دار السلام. لما وسلام اورد لك، لما وسلام اورد لك، لما وسلام اورد لك. طرنتنا قبن، طرنتنا قبن، وملتنا قبن. يا الله يا الله تكبرن ضعيفنا يا الله برحمة عينهين. يا الله يا الله يا الله. آخر دعوانا أن الحمد لله رب العالمين وصلى الله على سيدنا محمد وعلى آله وصحبه. በቀጣይ የሚሆነው መርሃ ግብራችን አሁን የምንገኘው የዶክተር ጄይላን ከድር ቢሮ ስለሆነ ዶክተር ጄይላን ከድር ቢሮ
አሁን የምንገኘው የዶክተር ጄላን ከድር ቢሮ ነውና ዶክተር ጄላን ከድር ያው ወደዚህ ቢሮ ከገባን በኋላ ይሄንን ርክክብ የሚያስፈጽሙበት መርሃ ግብር ነው የሚሆነው። ዶክተር ጄላን ከድር እዚህ አጠገባችን አሉ። ቁልፉን ያስረክቡናል ማለት ነው። الله أكبر الله أكبر الله أكبر الله أكبر እሺ በመቀጠል የሚሆነው የመንግስቱ ፕሬዝዳንት ሀጂ ኢብራሂም ቱፋ መልእክታቸውን ያስተላልፋሉ። الله أكبر إن الحمد لله نحمده ونستعينه ونستغفره ونستهديه وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا محمدا عبد الله ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وكشف الغمة وجاهد في الله حق جهاده حتى أتاه اليقين صلوات ربي وسلامه عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين وسلم تسليما كثيرا. تكبرتشو ኢትዮጵያ ሙስሊሞች እና ትውልድ ኢትዮጵያ የሆናችሁ ሀገር ውስጥም ከውጭ የምትመለከቱ በያላችሁበት የአላህ ሰላምታ እንዲደርሳችሁ የምጀምረው የጀነት ሰዎች የሚጀማመሩበትን آلات مجمرو ألا وهي السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. كل مجمرم مجرشم مسكانا يمقباو لله نونا دقاقمن مسكانا جين لله جبا من ذكر عندما نرسى የሁላችንም አማና ዝት ነውና ደግመን ደጋግመን አልሐምዱሊላህ ረብል ዓለሚን እንላለን። እነሆ ዛሬ የምንገኘው በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ብቸኛ ተቋም እስላማዊ ተቋም በሆነ ምክር ቤታችን ዋና መስሪያ ቤት ነው የምንገኘው። የምንገኝበት አዳራሽ የፕሬዝዳንቱም የምክትል ፕሬዝዳንቱም እንዲሁም የስራ አስፈጻሚ ኮሚቴ መሰብሰቢያ አዳራሽ ነው። ይሄንን ስንል እዚህ ደረጃ ለማድረስ ከውጭም ከሀገር ውስጥም ትልቅ ዱዓ ለማድረግ እያደረግን ስንለፋ ስንወጣ ብንሆንም ዛሬ ይኸው አልሐምዱሊላህ አላህ ዱዓችን ተቀብሎ በአንድነት በምንም አይነት ሳንለያይ በአንድነት ይህንን የህዝቡን አደራ እንደተቀበልን ሁሉ የህዝቡን አማና እንደተቀበልን ሁሉ የአላህን አማና እንደተቀበልን ሁሉ ያንን አማና ግቡን ለማምታትና ስኬታማ እንዲሆን ሌት ተቀን ለመስራት ተዘጋጅተን እነሆ ፊት ለፊታችሁ እንገኛለን። ይህንን ስንል ዛሬ ባንጀምረውም
ዛሬ ለየት የሚያደርገው ነገር ቢኖር ተለያይተን ተራርቀን በነበርንበት አካባቢ ዛሬ አንድ ሆነን ታርቀን አፉ ተባብለን በደስታ ከክቡር ምክትል ፕሬዝዳንታችን የቀድሞ ምክትል ፕሬዝዳንታችን የተከበሩ ዶክተር ጀይላኒ ኸዲር እንደምታዩት በደስታ የቢሮአችን ቁልፍ አስረክቦን ከዱዓ ጭምር በደስታ ተረክበናልና ለፊታችሁ የምንገኘው ዛሬ ስራ መጀመራችን ለመላው ሙስሊሞቻችንና እንዲሁም ለሰላም ወዳጅ ኢትዮጵያውያን ስራ መጀመራችን ለማብሰር እንወዳለን። አላሁ አክበር። ኢንሻአላሁ ተዓላ ጀምረናልና እንቀጥላለን። ትልቁና ዋነኛው ዓላማ አድርገን የተነሳነው ነገር ቢኖር ከሁሉም በፊት ሙስሊሞቻችን በምንም አይነት ሳይለያዩ ሳይከፋፈሉ እንደሚባለው ሁሌ ዲናችን አንድ ነው፣ ስማችን ሙስሊም ነው። እንግዲህ ስለጠፍብን የነበረ ታርጋ ሱፊ፣ ሰለፊ፣ ወሃቢ፣ ሜጥስዮ ሲባል የነበረ ይኸው ዛሬ ሞቶ ቀብሩንም ጨርሰናልና አላሁ አክበር። እኛ ሙስሊሞች ነን። አላሁ አክበር። ሙስሊሞቻችን ከዳር እስከ ዳር የነቢያችን ሰለላሁ ዐለይሂ ወሰለም ፈለግ ተከትለን ለሀገራችን ልማት፣ ለዲናችን ልማት መጅልሳችን ብቸኛ ተቋማችን በሁለት እግር እንዲቆም ተግተን መስራት ይጠበቅብናል። አላሁ አክበር። እኛን የምትከታተሉን ሁሉ አደራ ብለን የምንላችሁ ነገር ቢኖር አቅማችንም እናንተ ህዝቦቻችን ናችሁ፣ አቅላችንም እናንተ ህዝቦቻችን ናችሁ፣ እጅ እግራችንም እናንተ ህዝቦቻችን ናችሁና ከኛ ጎን ሆናችሁ ከኛ ጎን ብቻ ሳይሆን ከፊታችንም ከግራ ቀኛችንም ከኋላችንም ሆናችሁ እኛን እንድታግዙ የሁሌ ጥያቄያችን ነውና አቅማችሁ በፈቀደ ሁሉ በሞራልም በምክርም በኢኮኖሚም በማንኛውም መልኩ ከኛ ጎን ሆናችሁ የተጻፈብንን መጥፎ ታርጋ መሰረዝ ብቻ ሳይሆን ኢንሻአላህ እንዳይመለስ ቀብረን አዲስ ፊት አዲስ ምዕራፍ ከፍተን ለዲናችን ጠንክረን ሰርተን ያሉትን እስላማዊ ልማቶች ባሉበት በጠቅላላ በአጭር ጊዜ ውስጥ ሰርተን ለህዝባችን ለማስረከብ እንድንችል ደግመን ደጋግመን ጎናችን እንድትቆሙ እያልን በስተመጨረሻ ላይ እኛ የምንለው ሁሉ አላህ ሲጨመርበት ነው እንጂ አቅማችን አይደለምና እኛ ዛሬ ተያይዘን አንድ ሆነን በደስታ ይህንን ኃላፊነት እንደተሸከምንና ህዝቦቻችንም ደግሞ ከናንተ አንቀርምና ከናንተው ጋር እንቀጥላለን ብሎ ባሉት መሰረት ኢንሻአላህ የተሳካ ስራ እንዲሆንልን ዱዓአችሁ በያላችሁበት እንዳይለየን ለማለት ፈልጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
بسم الله الرحمن الرحيم الحمد لله رب العالمين والعاقبة المحمودة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين أما بعد أيها المستمعون الكرام أولا أحييكم بتحية الإسلام وهي تحية عليه السلام أقول لكم السلام عليكم ورحمة الله وبركاته. وعليكم السلام. የተከበራችሁ የኢትዮጵያ ሙስሊሞች እንዲሁም የኢትዮጵያ ሕዝብ አላህ ወዶና ፈቅዶ ሲያበቃን ለዛሬው ቀን በሰላም በደስታ ዓለምንም ሁከት የኢትዮጵያ ሙስሊም ብቻ ተቋምን የኢትዮጵያ ሙስሊም በሚፈልገው መልክ ምርጫውን አካሂዶ እነሆ በዛሬው ዕለት ቢሮውን ተረክቦ ስራውን ጀምሯል። አላሁ አክበር። በመቀጠልም እኛ የምንሰራው ነገር ከሁሉም የተለየ የምንሰጠው ለሀገር ሰላም ነው። በሀገር ሰላም ላይ እንደማንደራደር የኢትዮጵያ ህዝብም የኢትዮጵያ ሙስሊምም ተረድተዋል። ከዚህ አንጻር ቀጣይም ባሉት ቀናቶች በወራቶች ዓመታት ሰላማችን አንድነታችን አብሮነታችን አስቀጥለን ለኢትዮጵያ ሙስሊም የሚበጀውን ነገር ለኢትዮጵያ ህዝብ የሚበጀውን ነገር አቅም በፈቀደው መጠን በጣልባ አደራ መሰረት ለመወጣት ኢንሻአላሁ ተዓላ ተዘጋጅተናል። በመቀጠልም እኛ አይደለም ሙስሊሙ ሌላውም አጠቃላይ የኢትዮጵያ ህዝብ እጅ ተያይዞ በጋራ ሆኖ እዚች ሀገር ሰላምና እዚች ሀገር አንድነት አብሮነት ለማስቀጠል በተቻለ መጠን እንሰራለን። በዚህ አጋጣሚ አንዳንድ ያኮረፉ ወንድሞች እኛ እናኮርፍም። አሁንም ቢሆን እኛ በራችን ሰላም ክፍት ነው፣ ለእርቅ ክፍት ነው። ስለዚህ ሁሉም በያለበት የኢትዮጵያ ሙስሊም ተዋዶ ተፋቅሮ ተከባብሮ እጅ ላይ ተያይዞ ለዲኑም ለዱንያም እንዲሰራ አደራ እንላለን። እኛም የተጣለብን አደራ የሙስሊም ወህዳ ማምጣት ነው ዋናው ነገር። ሙስሊሙ ለአንድ አምጥቶ አዋዶ አፋቅሮ ሐቁን ነግሮ ምንም የሚያጣላ ነገር የለም፣ ምንም ያለ ነገር የለም። ስለዚህ ሁሉም በያለበት በየመዝሀቡ በየጠሪቃው በየራሱ አስተሳሰብ ሳይገፋፋ ተደጋግፎ ተቃቅፎ እንዲሄድ አደራ እንላለን። ምናልባት አንዳንድ ነገሮች ሊከሰቱ ቢችሉ እንኳን አላህ ያርገውምና አብሽሩ፣ ከጎናችሁ ነን፣ ተቀራርበን አብረን እንሰራለን ኢንሻአላሁ ተዓላ። እኛ ይህን አደራ ስንረከብ እናንተኑ ተማምነን የኢትዮጵያ ህዝብንና የኢትዮጵያ ሙስሊምን። ስለዚህ ከዚህ አንጻር ሁላችንም ዓሊሙም ጃሂሉም ሀብታሙም ዳም ወንድም ሴቱም በጋራ ሆኖ እቺን መጅሊሳችንን ማጠናከር የኢትዮጵያ ሙስሊም በሚፈልገው መልኩ አጠናክረን በልማቱም በሰላሙም በሁሉም ዙሪያ ላይ አስፈላጊ በሆነው መልኩ ሁላ ጠንካራ ተቋማችንን መስርተን ለሙስሊም ህብረተሰብ አስረክበን ኢንሻአላሁ ተዓላ እንለቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እሺ ለዛሬ ኢንሻአላሁ ተዓላ ያው እንግዲህ የምትፈለገው ወሬ አይደለምና ስራ ነውና ወደ ተግባር ገብተናልና ቀጥታ ቢሮአችን ገብተን ስራ መጀመራችን እያሳየን ስለሆነ ለዚህ ያበቃንን አላህ እያመሰገንን ከኛ ጋር የቆሙትን ሁሉ ዝርዝር ሳንገባ ምስጋናቸው የአላህ ይሁን ለማለት እንወዳለን። ወሰላሙ አለይኩም ወራህመቱላሂ